የኛ ክርስትና ማለት ነው። ክርስትናችን ሰብድ አቺ እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ በ7 ዓመቷ ልታድግ ሊሳልሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም ምን ጽፏል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ። ድንግል ማርያም ደግሞ ሰላምና ዕረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች እሺቱ። አልሄድም ማለቷ ለኛ ጥቅሙ ይሄ ነው። አልሄድም አለች። ዕረፍትና ሰላም ያገኘሁበት ኢትዮጵያ ስለሆነ ፍጹም አልንቀሳቀስም። መልአኩ ቅዱስ ገብርኤልም ከዛው ጫቅም ስለሌለው አቆመ፣ መናገር አቃተው። ስለዚህ ድንግል ማርያምን አሳምኖ ወደ እስራኤል የሚወስድ አንድ ሰው ያስፈልጋል። ምን አይነት ሰው? ከገብርኤል የሚበልጥ ገብርኤል አፉ ስለተዘጋ ከገብርኤል የሚበልጥ አሳማኝ ሰው ይፈልጋል። ያ ሰው ደግሞ በዛን ሰዓት የነበረው ልጇ ብቻ ነው። ከገብርኤል የሚበልጥ በዛን ሰዓት ያለው ማለት ነው ልጇ ብቻ ነው። ስለዚህ ያ ሕፃን ልጅ ነው መናገር የጀመረው። ኢትዮጵያ የአስራት ሀገሯ የሚያሰኛት በጣም ረቂቅ ጥበብ ነው። ጌታችን እኮ ገና በሕፃንነቱ በ2 ዓመት እኮ ነው መናገር የጀመረው። ለኛ ለኢትዮጵያኖች ምን አላት? እናትና አባትን አክብር የሚለውን ሕግ የሰራው እሱ ስለሆነ እናቱን አክብሮ ምን አለ? እናቴ ሆይ አላት ወደ ናዝሬት እኔ ወደዚህ ዓለም የመጣሁት ትንቢተ ነቢያትን ልፈጽም ነው እንጂ ኢትዮጵያ ውስጥ ተደብቄ ልቀመጥ አይደለም አላት። አሳመናት። የተሰቀለው ቀራንዮ ነው። ስለዚህ ደሜን የማፈሰው ስጋዬን የማቆርሰው ቀራንዮ ነው እንጂ ኢትዮጵያ ውስጥ አይደለምና ትንቢተ ነቢያትን ስለምፈጽም ወደዛ መሄድ ግዴታችን ነው። ይሄን ቦታ ግን ወደሽዋል፣ አፍቀረሽዋል። የዚህ ሀገር ሕዝብ ይወድሻል፣ ያፈቅርሻል። እንዲሁም የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል ነው ያላት። ፍቅርሽ ይጸናበታል፣ ስምሽን ሳይጠራም አይውልም። ስምሽን የጠራውን ደግሞ ሲሆን አላሳይብሽም። ይሄም እውነት እንደሆነ አማኑኤል ብዬ በራሴ ማርኩልሽ ብሏታል። ይሄ ነው ትልቁ ሴታችን። ታች አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራን ሄደች ይላል። እኔ ትንሽ የከፋኝ ደብረ ሊባኖስ መታ ቤተሰቦቿን ሳትጠይቅ መሄዷ ነው። የድሮ ጎረቤቶቿን ሳትጠይቅ መሄዷ። በፍርድ ቀን ሰው ምን እንደሚመልስ አላውቅም። ተሰቀለ። በሰቀሉት ጊዜ ኡራኤል የሚባል መልአክ መጣ። እኔ ኡራኤል እንግዲህ ያኛው የበፊቱ ነው። የድርሳነ ኡራኤል የሚባል መጽሐፍ በተለይ በቃ በጣም ስንት ጉድ እነዛ ሴትና ሴት ተሳስመው ልጅ ጸነሰች አንደኛዋ የሚለው ንግርት ያለበት መጽሐፍ ማለት ነው። ድርሳነ ኡራኤል የሚባል በጣም ጉደኛ መጽሐፍ። እነዚህም ታሪኮች አሁን እዛ ላይ ነው ያሉት። ኦኬ ድርሳነ ኡራኤል የሚባለው መጽሐፍ ላይ እና አሁን የሚቀጥለው ደግሞ ስለ ጌታ ስለ ኢየሱስ ዋሽቶ የሚጽፈውን ደግሞ እንመለከታለን። ኡራኤል ከሚባለው መልአክ ጋር አያይዞ የተናገረው ጥሩ ነው። እንደዚህ ተደፍሮ መነገሩ በጣም ጥሩ ነው። ሰው ማወቅ መረዳት መቻል አለበት። የሚባል መልአክ መጽሐፍ ቅዱስ ውስጥ አላየሁም። ካለ ሰየው በሉት ጊዜ ኡራኤል በፍርድ ቀን ሰው ምን እንደሚመልስ አላውቅም። ተሰቀለ። በሰቀሉት ጊዜ ኡራኤል የሚባል መልአክ መጣ። እኔ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ አላየሁም። ካለ ሰየው መጣ። የጌታን ደም ከጎኑ ላይ ቀዳ፣ በጽዋ ቀዳ። ጌታ ሆይ የት ልርጨው አለ። በዓለም ላይ ሁሉ ርጭ፣ መጀመሪያ ግን ኢትዮጵያ የምትባል ሀገር መስቀል ላይ ሆኖ ነው የሚያወራው። ቆል ነግራችሁ እኮ ነው። ትግራይ ክፍለ ሀገር ናግራን አውራጃ ላይ ሄደ እርጭ መጀመሪያ። ምክንያቱም ከዛ አውራጃ ደግ ባህታውያን ይወጣሉና መልአኩ ብር ብሎ መጥቶ ሌላው ከዚሁ እንደው ፍሰቱን እንዲጠብቅልን ቅድስት ድንግል ማርያም አለች። እንግዲህ በሐዲሳትና በኦሪት መካከል ድንግል ማርያም ነው ያለችው። ይሄ ቦታ ድንግል ማርያም የተቀመጠችበት እንደመሆኑ አሁን እዚህ ላይ ድንግል ማርያም ስትገባ ወደዚህ ቦታ ስትገባ ነው የሚያሳየው። ድንግል ማርያም ወደዚህ ቦታ ስትገባ ያው እሷ ከነልጇ አለች፣ አረጋዊ ዮሴፍ አለ፣ ሶሎሜ ረዳቷ አለች። 2 ታንኮኞች ወደዚህ ቦታ ሲያመጧት ኡራኤል መልአክ ደግሞ መንገድ እየመራቸው ፊት ለፊት ሲመጣ ያሳየናል። ስለዚህ እመቤታችን ቅድስት ድንግል ማርያም እንግዲህ ወደዚህ ቦታ ስትመጣ በዚህ ሁኔታ ነው የመጣችው። እዚህ ቦታ ከመጣች በኋላ
እዚህ ቦታ ከመጣች በኋላ ምንድነው የጠበቃት ብለን ስናስብ አጋንንት ነበረበት ቦታው። ይሄ የምናየው ይሄ ጥቋቁሩ ቀንዳም አጋንንት ነው። ይሄንን የአጋንንት ሰራዊት መላእክት ያው የሳት ሰይፍ ይዘው እየጨፈጨፉ እንዳጠፉት ነው የሚያሳየን። ትግራይ ክፍለ ሀገር ናግራና ወረንጃ መጀመሪያ ረጭ ኦኬ። ዝም ብዬ ሳስብ እንዴት ሆነ ብዬ ሳስብ ይሄን ታሪክ የጻፈው ሰውዬ የትግራይ ልጅ ነው። ገብቶሃል? ከዛ ሸዋ ይቀጥላል። ኧረ ከትግራይማ ሸዋ ይበልጣል። እንዴት? የኛን ደግሞ ልንገርህ ነበሩ ከሌ ስም አልጠራም አለ። ከዛስ በኋላ በረው 6 ክንፍ አውጥተው ሄደው ስላሴ ፊት ስላሴ ላይ ዕጣን አጥነው ክብር ላንተ ክብር ለወልድ ብለው በረው ስላሴ ፊት አጥነውና የኛ ይበልጣል። እመቤታችን ድንግል ማርያም እሺ እንግዲህ የአንደኛው ክልል የሚጽፈው የደብተራ ጽሑፍ ላይ የተጋነነ ነገር ያውና የሸዋው ሌላ ይጽፋል፣ የጎንደሩ ሌላ ይጽፋል፣ የጎጃሙ ሌላ ይጽፋል። ቅዱሳን እኮ ምድር ውስጥ እኮ ቅዱሳን ነው። ዋልድባ ገዳም አሁን ብዙ ሰው አያውቀውም። የዋልድባ ገዳም ሚስጥር የድንጋይ ቆብ እኮ ተሰፍቶላቸው ምድር ውስጥ ያሉ ሰዎች አሉ እስከ ምጽአት ድረስ እንዲቆዩ የማይሞት ሕያው የሆኑ ክርስቶስ ራሱ ተቀመጡ እስከ ምጽአት ያላቸው የተጻፉ ናቸው በግብታዊነት ማለት ነው እንጂ መንፈሳዊ ጽሑፍም ልንለው አንችልም። ተረት ነው፣ ድርሰት ነው እና እንዲህ ባለ መንገድ የድርሳናት የገድላት ጉዶችን በመድረክ ላይ በቀጥታ ለሕዝብ እየተገለጠ እየተነገረ ስላለ በዚህ እግዚአብሔርን አመሰግናለሁኝ። ወንድም ፋሲልም ጌታ ኢየሱስ ዘመንህን ይባርክ። አሁን በድፍረት እየተናገሩ ያሉ ብዙ የእግዚአብሔር ሰዎች ብዙ አገልጋዮች አሉ። ይሄ ሊበረታታ የሚገባ ጉዳይ ነው ማለት ነውና ሐሰት የቱንም ያህል ሺህ ዘመን ይቀመጥ ሐሰትነቱ ወደ እውነትነት ሊቀየር አይችልም። ሐሰት ያው ሐሰት የተዋረደ ነገር ነው እና የተጻፈ ያለ ነው። ደግሞ መጽሐፍ ቅዱስ እንደሚናገር ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ነው የሚለው ጳውሎስ እና ከተጻፈው ማለፍ አያስፈልግም። የተጻፈውን በመናገር ብቻ እግዚአብሔርን ቃል ለሕዝብ ማስተማር ይቻላል። አሁንም ቢሆን ቆሻሻውን ትቶ እውነት የሆነውን የእግዚአብሔርን ቃል ብቻ መናገር ይቻላል። ክብር ለኢየሱስ ይሁን። ገና ነው የምታዩት የእመቤታችን በስደቷ ጊዜ ያረፈችበት ነው። እምጓ ኡራኤል ነው። ከዲና ተራራ እመቤታችን ያረፈችበት ነው። በስደቷ ጊዜ ልጇን ይዛ ያረፈችበት ቦታ ነውና በረከቱ ያደርባችሁ ሁላችሁ። የእመቤታችን በረከት ይደርባችሁ። ታዝቧል። የታዘበውን ነገር ደግሞ እንደዚህ አጠር ባለ ቪዲዮ ሰርቶ ለቋል ማለት ነውና ያው ሚሳለመው ኦርቶዶክስ ነው። ቤተክርስቲያን ሳይ ሚሳለመው ኦርቶዶክስ ነው። ያንን የሃይማኖት ክፍል ወክሎ የኛ ክርስትና እንዲህ ነው በማለት የዘፈነ ይመጣና ልክ ቤተክርስቲያን ሲያይ ይሳለማል። ከዛ ቪዲዮውን ማነው ዘፈኑን ይቀጥላል ማለት ይሄ መሬት ያረገጠ በዳንኪራ የተሞላ እንደሆነ በራሱ ድራማ ገልጦታል ማለት ነው። ስህተት የሚሰራ በተለይ ቃል ኪዳን አላቸው እያለ በየገዳሙ እየዞረ የሚናገረው ሐሰትና ውሸት ራሱ የኛ ክርስትና ብሎ ቢናገረው ጥሩ ነው። እግዚአብሔር ከቦታ ጋራ ከድንጋይ ከእንጨት ጋራ ቃል ኪዳን አይገባም። የመጨረሻው ኪዳን አዲሱ ኪዳን በክርስቶስ ኢየሱስ በደሙ የሆነ አዲስ ኪዳን ነው። እሱን ደግሞ ለሰው ልጆች ሰጥቷል እና እሸቱ ገደል ለገደል እየተንከራተተ እዚህ የሚባል ገዳም መጣው እዚህ በሚባል ገዳም ሄድኩኝ እያለ የሚሰራቸው ቪዲዮዎች አንዱ ክስረት ነው። እሱ ራሱ ኪሳራ ነው። ምክንያቱም እዚህ ቦታ የመጣ 7 ዘሩ ይማራል 10 ትውልዱ ይማራል የሚል ውሸት እየተናገሩ ገንዘብ ማሰባሰብ ለማንም አይጠቅም። ያባሳተብነው ገር ላይ በ12ኛው ታምር ላይ ታገኝታላችሁ መጽሐፍ ያላችሁ ሰዎች ማለት ነው። ከመካነ መቃብራቸው ገብቶ ከዚህ የተሳለመ እስከ 101 ትውልድ ድረስ ይማርለታል። ስለ አቡነ ዘራውርት ብሎ ትንሽ ዝክር የዘከረ ሰው እስከ 100 ትውልድ ይማርለታል። ከመጣችሁት መካከል አሁን መግባት የማይችል ሆኖ 40 ክንድ ርቆ ቆሞ ጸልዮ ቢሄድ
እስከ 44 ትውልድ ይማርለታል። 80 ክንድ ርቆ ቆሞ ጸልዮ ቢሄድ እስከ 22 ትውልድ ይማርለታል የሚል ቃል ኪዳን አላቸው።